ጤና ይስጥልን እንደምን አላችሁ የኢትዮ ውድክራፍት ዩቲዩብ ቤተሰቦች ዛሬ የምናየው እንዴት አድርገን ፒክቸርን ወደ ሃርድ ማቴሪያል ሰርፌስ ላይ ትራንስፈር እንደምናደርግ ነው። ሃርድ ማቴሪያል ማለቴ እንደ እንጨት፣ ብረት፣ መስታወት የመሳሰሉትን ማለቴ ነው። እንግዲህ ዛሬ ለምሳሌ የወሰድኩትኝ የአስቴር አወቀ የድሮ አልበሟን ሀገሬ የሚለውን ላይ የዛን ጊዜ የነበረው የሲዲ አልበሟ ከቨር ሆኖ የነበረውን እሱም ፒክቸሯን ነው የምንጠቀመው። እንግዲህ ፒክቸሯን ያገኘሁትኝ ከኢንተርኔት ነው። ጉግል አድርጌ ምን እናደርጋለን እሱን ሴቭ እናደርገዋለን ኮምፒውተራችን ላይ። ከዛ በኋላ የምንጠቀምበትን ይሄ ሀገሬ ነው የሚለው ይሄን አልበሟን ነው የምንጠቀመው እና ኮምፒውተራችን ላይ ሴቭ ካደረግነው በኋላ ወደ ሶፍትዌራችን ይሄም ሶፍትዌር ላይትበርን ይባላል ወደዛ ሶፍትዌር ኢምፖርት እናደርግና ከዛ በኋላ ፕራክቲካል ስራችንን እንጀምራለን ማለት ነው። መጀመሪያ ጉግል እናደርግና ያንን እናያለን። ከዛ ወደ ማሽናችን እንሄድና ፕራክቲካል ስራችንን እንጀምራለን። እንግዲህ ጉግል አድርገን የአስቴርን ፎቶ እንፈልጋለን። ከዛ በኋላ ወደ ኮምፒውተራችን ሴቭ እናደርገውና ከዛ ወደ ምንሰራበት ሶፍትዌር ወደ ላይትበርን ትራንስፈር እናደርገዋለን። ከዛ በኋላ እዛ ላይ ኢምፖርት ካደረግነው በኋላ ወደ ማሽኑ ኤክስፖርት እናደርገዋለን ማለት ነው። መጀመሪያ ግን ያንን አጀስት ወይንም ደግሞ ትሬስ የሚለውን ፈልገን ትሬስ የሚለው ሞስትሊ ውጭውን ነው፣ ግን አጀስት የሚለውን እንወስዳለን። እሱን አጀስት አድርገን ፒክሰሉ የሚስማማውን ያህል መርጠን ከዛ ወደ ፍሬም እንሄዳለን። ፍሬሙ ቦታውን ካረጋገጥን በኋላ ስታርት ብለን ወደ ማሽኑ እንጀምራለን ማለት ነው። እንግዲህ ይሄ ማሽን አድርጎ ጨርሷል። ካሁን በኋላ ደግሞ በደንብ አድርገን እናሸውና በብርጭቆ ወረቀት ከዛ በኋላ ወደ ፋይናል እንሄዳለን ማለት ነው። ነው እንደምታዩት ፒክቸሩ ብዙ ተመሳሳይነት አላቸው ከፕሮቶታይፑ የፋይናል ፕሮዳክቱ ተመሳሳይ እንዴት እንደሆነ እናንተ የቀረ ነገር ካለ ደግሞ ኮሜንት አድርጋችሁ ወደፊትም ደግሞ እናንተ ሊሰራና አብረን ልንሰራው የምንችለውን ይሄ እንግዲህ ይሄኛው ፋይናል ፕሮዳክት ነው። ይሄኛው ደግሞ የፕሮቶታይፕ ነው ማለት ነው። ያካለ ልምምዱ
እነዚህ አንዳንድ እንትኖችን ሁሉ አስተካክለናል ማለት ነው። እና ይሄኛው ደግሞ ምን ያህል ክሊር እንደሆነ ፋይናል ፕሮዳክት ታያላችሁ። ስለዚህ ወደፊት ሊሰራላችሁ እንደው አብረን እንድንሰራው ልንማማርበት የምንችለው ነገር ካለ ደግሞ በኮሜንት ላይ አስቀምጡና ያንን ሰርተን እንማማርበት ማለት ነው። እንግዲህ በተረፈ በሚቀጥለው ቪዲዮአችን እስከምንገናኝ ድረስ ደህና ይስጥልኝ። ደህና ሁኑ።